በዚህ ክፍል ላይ እንዴት የተጎዱ ወታደሮችን ከጦር ሜዳ እንዴት ነው የሚወጡት፣ ፕሮሰሱስ ምን ይመስላል የሚለውን ለማስረዳት እሞክራለሁ። በዚህ ሰዓት እዛ ጦር ሜዳ ላይ የሚሰጥ የመጀመሪያ እርዳታ ሲሆን እርዳታውን የሚሰጠው ከተጎዳው ወታደር ጋር ያለው ወታደር ነው። አብዛኛውን ጊዜ ወታደሮች ወደ ጦር ሜዳ ሲሄዱ አንዳቸው የሕክምና እውቀት ይኖራቸዋል። ይህም እዛ ፊልድ ላይ የሚደርስ ጉዳትን ለመቀነስ ወይም ከሞት ለማትረፍ የሚረዳ ሲሆን ታዲያ ይህ ወታደር ጉዳት የደረሰበትን ወታደር የመጀመሪያ እርዳታ ይሰጠዋል። የመጀመሪያ እርዳታውንም ከሰጠው በኋላ ለኮማንድ ትዕዛዝ ያስተላልፋል። የኢቫኪዌሽን እንዲደረግላቸው ወይም ከውጊያ ቦታ ወደ ሌላ ቦታ እንዲዘዋወሩ ትዕዛዝ ይጠይቃል። ነገር ግን ስለተጎዳ ወታደር በቂ የሆነ መረጃ መስጠት ይኖርበታል። ምን አይነት ጉዳት እንደደረሰበት እና ምን አይነት ትራንስፖርት እንደሚያስፈልጋቸው ለኮማንዱ በቂ የሆነ መረጃ ማስተላለፍ ይኖርበታል። ሁለት አይነት አማራጮች አሉ የትራንስፖርት አገልግሎት የሚሰጡ። አንደኛው የሄሊኮፕተር ሲሆን ሁለተኛው ደግሞ የብረት ለባሽ መኪኖች ይሆናሉ። ከዚህ በፊት እንዳወራ ነው ውጊያ ላይ ያለው ወታደር እርዳታ በሚጠይቅበት ጊዜ እንደ ጉዳቱ አይነት እነዚህን ሁለት አማራጮች ይጠቀማል። ጉዳቱ የከፋና ቶሎ የሕክምና እርዳታ የሚያስፈልገው ከሆነ ሄሊኮፕተር ይጠይቃል። ግን መጠነኛ የሆነ ጉዳት ከደረሰበት ብረት ለባሽ መኪናዎችም ይሆናል። ግን ይህ ይወሰናል። የጦር ሜዳው በጣም ውጊያ የሚያስተናግድ አየር መቃወሚያ መሳሪያዎችን ብዙ ያሉበት ከሆነ ስትሬቸርም ሊጠቀሙ ይችላሉ። ደህንነቱ ወደተጠበቀ ቦታ ያደርሱትና ወታደሮቹ ከዛ በኋላ ወይ ሄሊኮፕተር ወይ ብረት ለባሽም ሊጠቀሙ ይችላሉ። እናም እነዚህ ትራንስፖርቶች የተጎዳውን ወታደር በሚያጓጉዙበት ጊዜ የእርዳታ እየሰጡት ይሆናሉ። በብዛት አብሯቸው እነዚህ መኪኖች የሚሄድ ሐኪም ይኖራል። ብዙ ጠልቅ ያለ እውቀት ያለው እሱ እርዳታ ይሰጠዋል። ከዛም እነሱ ይዘውት የሚሄዱት ወደ ጊዜያዊ ወደ ተዘጋጀው የሕክምና ቦታ ይሆናል። እዛም ሙሉ ነገር መካሄድ ይችላል። ሰርጀሪም ሊያደርጉለት ይችላሉ። በቂ የተባለ ሕክምና ማግኘት ይችላል። ግን የከፋ ከሆነና ያ ጊዜያዊ ሕክምና ቦታ ሊያስተናግደው ማይችል ከሆነ እዛ ስቴብላይዝ ያደረጉትና ወደ ከተማው የወስዱትና የተቀረውን ሕክምና እዛ ይደረግለታል ማለት ነው። ባጭሩ ያየናቸው እነዚህ ቅደም ተከተላቸው ምን ይመስላል? አንደኛ የመጀመሪያ እርዳታ የሚሰጥ ሲሆን፣ ሁለተኛ ትራንስፖርት፣ ሶስተኛ ፊልድ ሆስፒታል። ባጭሩ የተጎዳን ወታደር እንዴት ከጦር ሜዳ ላይ ማስወጣት ይቻላል የሚለውን ጠቅለል ባለ መልኩ ለማሳየት ሞክሬያለሁ። ሀሳብ አስተያየት ካላችሁ ኮሜንት መጻፊያው ላይ አሳውቁኝ። ላይክ ሼር ማድረጋችሁን እንዳትረሱ።